ተመለከትን ነው ምናልባት በዚህ ውድድር ላይ የኢትዮጵያ ፕሪሚየር ሊግ ክለቦችም ለክለቦቻቸው ግብዓት የሚሆኑ ተጫዋቾችን መመልከት ይችላሉ ብዬ አስባለሁ። ምክንያቱም ባህር ዳር ላይ በተከናወነ ውድድር ነበር የሴካፋ ውድድር ላይ አሊ ሱሌይማን የኤርትራ ብሔራዊ ቡድን አጥቂ ለባህር ዳር ከተማ የፈረመውና በውድድሩ ከፍተኛ ግብ አስቆጣሪ ነበረ። በርካታ ሶማሊያ ሻምፒዮን አብዱሌ ወደ እናንተ ከጅማሮ አንስቶ እስከ ፍጻሜ እያስተላለፍን እንገኛለን። የውድድሩ ኮከብ ቀደም ሲል ስናነሳ እንደነበረው የዚህ ውድድር ክስተት የሆነው ተጫዋች አብዱልሐፊድ አብዲ የዚህ ውድድር ኮከብ ተጫዋች ተብሎ ተሸልሟል። ይገባዋል። ግርም ብቃትን ያሳየን ተጫዋች ነው። የሴካፋ ከ17 ዓመት በታች ቡድን ጨዋታ ኮከብ ተጫዋች አብዱልሐፊድ አብዲ የዚህ ውድድር ኮከብ ተጫዋች ተብሎ ሽልማቱን ዋንጫ ካሸነፈው ቡድን ከሶማሊያ አግኝቷል። ይገባዋል ያለምንም ጥርጥር። ምክንያቱም ይገባዋል ስንል ባሳየው ብቃት በተመለከትነው ብቃት ምስክር ሆነን ነው። ይህ ተጫዋች በተለይ ግብ ከማስቆጠሩ ባሻገር በጣም ሶማሊያን ግብ በሚፈልጉበት ሰዓት በመጀመሪያው የኢትዮጵያ ብሔራዊ ቡድን 1-0 ባሸነፉበት ጨዋታ ላይ በተከታይነት እንደዚሁም ደግሞ የዩጋንዳ ብሔራዊ ቡድን ጋር እንደዚሁም የታንዛኒያ ብሔራዊ ቡድን ጋር ባደረጉት ጨዋታ ድንቅ እንቅስቃሴ ያደረገ ተጫዋች ነው። በአሁኑ ሰዓት የሶማሊያ ታዳጊ ብሔራዊ ቡድን በውድድሩ አሸናፊ መሆናቸውን ተከትሎ የተሰጣቸውን የዋንጫ ሽልማት ስነ ስርዓት በተከታይነት ግብ ጠባቂያቸው አብዱል ከሪም ሊቀበል ወደፊት እየገሰገሰ ነው የሚገኘው። በጨዋታው ግን ኮከብ ተጫዋቹ ነው ያጠናቀቀው። አብዱልሐፊድ አብዲ ይሰኛል 22 ቁጥሩ። ምናልባትም በቀጣይ የሶማሊያ እግር ኳስ ላይ ትልቅ መነቃቃት ሊፈጥር የሚችል ታዳጊ ተጫዋች ነው። በኢትዮጵያ አስተናጋጅነት በአበበ ቢቂላ ስቴዲየም ከመስከረም 23 ጀምሮ ሲከወን የነበረው የምስራቅና የመካከለኛው አፍሪካ ዋንጫ ዛሬ ፍጻሜውን ሲያገኝ የሶማሊያ ታዳጊ ብሔራዊ ቡድን ሳይጠበቅ የዋንጫው ባለቤት ሆኗል። በቀጣይም ከደቡብ ሱዳን አቻው ጋር በመሆን የምስራቅና የመካከለኛው አፍሪካን ቀጠና በመወከል አልጄሪያ ላይ ለሚደረገው ውድድር በቀጥታ ተሳታፊ መሆኑን አረጋግጧል። አሰልጣኙም ሜዳሊያቸውን ሊቀበሉ በእለቱ የክብር እንግዶች ፊት እያለፉ ነው የሚገኙት። በጣም በታሪካቸው ለመጀመሪያ ጊዜ እንዲህ አይነት ድንቅ ታሪክ በማስመዝገባቸው ሁሉም ተጫዋቾች የደስታና የአግራሞት ስሜት እንደተፈጠረባቸው እየተመለከትን ነው። ምናልባት በዚህ ውድድር ላይ የኢትዮጵያ ፕሪሚየር ሊግ ክለቦችም ለክለቦቻቸው ግብዓት የሚሆኑ ተጫዋቾችን መመልከት ይችላሉ ብዬ አስባለሁ። ምክንያቱም ባህር ዳር ላይ በተከናወነ ውድድር ነበር የሴካፋ ውድድር ላይ አሊ ሱሌይማን የኤርትራ ብሔራዊ ቡድን አጥቂ ለባህር ዳር ከተማ የፈረመውና በውድድሩ ከፍተኛ ግብ አስቆጣሪ ነበረ። በርካታ ሶማሊያ ሻምፒዮን አብዱሌ የሶማሊያ ከ17 ዓመት በታች ቡድን ዋንጫ ከፍ አድርጎ የያዘው ተጫዋች የቡድኑ አምበል አብዱሌ የሶማሊያ ተጫዋቾቹ በህብረት በአንድነት የውድድሩን ዋንጫ ከፍ አደረጉ። የሚገርም አጋጣሚ፣ የሚገርም ስኬት የሶማሊያ ከ17 ዓመት በታች ቡድን አስመዝግቧል። በጣም እድለኛ ታዳጊዎች ናቸው የሶማሊያ ህዝብ። ከዚህ በኋላ ለረጅም ጊዜያት የነሱን ታሪክ እያነሳ እየዘከረ ይኖራል። በታዳጊነታቸው ደግሞ እንደዚህ አይነት ውጤት ማስመዝገባቸው እነዚህ ልጆች ነገ ከፍ ሲሉ ትልቅ ደረጃ ሲደርሱ ምን ያህል በሀገሪቱ እግር ኳስ ላይ ተጽዕኖ መፍጠር ይችላሉ። በፌስቡክ ገጻችን ላይ WMCC ዋልታ ሚዲያ ኤንድ ኮሚኒኬሽን ኮርፖሬት ላይ በነገራችን ላይ በርካታ የሶማሊያ ደጋፊዎች ከሞቃዲሾ የእንኳን ደስ አላችሁ መልእክት እያስተላለፉ ይገኛሉ። የሚገርም ድልን ያስመዘገቡት እግር ኳስ ስፖርት ላይ እንዲህ ያለ ታሪክን አስመዝግበው አያውቁም። ነገር ግን በኢትዮጵያ ምድር የሚገርም ድል ጋር ተገናኝቷል። የሶማሊያ ከ17 ዓመት በታች ቡድን ከአሰልጣኛቸው ጋር ተጫዋቾቹ በጋራ በመሆን የልፋታቸውን ስኬት እያጣጣሙ ነው ደስታቸውን በአሁኑ ሰዓት የምንመለከተው። እንግዲህ ይሄ ለሶማሊያውያን በጣም ትልቅ ነው። በተለይ ለሶማሊያ እግር ኳስ በቀጣይ ዓመታት ትልቅ መነቃቃትን ሊፈጥር እንደሚችል መሆኑ ምንም ጥርጥር የለውም። ታዳጊዎች ላይ ሶማሊያዎች በሚገባ መስራታቸው ምናልባትም ይህን ውጤት እንዲያስመዘግቡ አስችሏቸዋል። የኢትዮጵያ ብሔራዊ ቡድን በዚህ ውድድር ከዚሁ ምድብ ከሶማሊያና ከታንዛኒያ ጋር ምድብ መደልደሉ ይታወሳል። ነገር ግን ሁለቱንም ጨዋታዎችን ተሸንፎ በጊዜ ከውድድሩ የተሰናበተበትን ሁኔታ ነው የተመለከትነው። ጎረቤታችን ሶማሊያ ግን በአንጻሩ በተከታይነት የግማሽ ፍጻሜ ጨዋታውን በማሸነፍ የምስራቅና የመካከለኛው አፍሪካ ዋንጫን ለመጀመሪያ ጊዜ በታሪክ ማሳካት ችላለች። ይህ
ለሶማሊያውያን የተለየ ቀን ነው። አሁን የምንመለከተው ኑር መሐመድ አብዲ ነው አሰልጣኙ። ምናልባትም ይህ አሰልጣኝ በታሪኩ ትልቁን ስኬት አሳክቷል። የሶማሊያ ብሔራዊ ቡድን የታዳጊ ብሔራዊ ቡድን ደጋፊዎች ለሀገራቸው ያላቸውን ፍቅር ነው በዚሁ የምትመለከተው። ሜዳቸው ላይ አይደለም ያሉት ጎረቤት ሀገር ነው ያሉትና በዚህ ደረጃ ክለባቸውን ለማበረታታት ቡድናቸውን ለማበረታታት ስቴዲየም ተገኝተው መታደማቸው አሁን ሶማሊያ ካለችበት እንደ ሀገር ካለችበት ችግር ላፍታም ቢሆን ችግራቸውን ረስተው በአንድ ላይ የተደሰቱበትን አጋጣሚ እየተመለከትን ነው የሚገኘው። ይህ ደግሞ እግር ኳስ ከሚሰጣቸው መልካም ነገሮች መካከል አንዱ ነው። እግር ኳስ የሰላም መድረክ ነው። ሁለት የተጣሉ ሌላ ጫፍና ጫፍ የያዙ ሰዎችን የሚያቀራርብ መድረክ ነውና ይህንን መድረክ እንግዲህ ሶማሊያውያን በብዙ መልኩ ሊረዱት ይችላሉና በጣም ጥሩ አጋጣሚ ነው ብዬ አስባለሁ። የውድድሩ ክስተት ነበር ማለት ይቻላል። በሚገባውንም ክብር አግኝቷል ማለት ይቻላል። በትክክል መሰረት ቀደም ሲል እንደገለጽው እንግዲህ ሶማሊያ በታሪኳ በተለይ ከተለያዩ ከሽብር ቡድኖች ጋር በተያያዘ አገሪቱ ዋና ከተማዋ ሳትቀር በተደጋጋሚ የሚታመሱበትና እንደዚሁም የአገር መሪውን በሚቀያየሩበት ሁኔታ ውስጥ ነው የከረመችውና ለማህበረሰቡ ስፖርት ምን ያክል ኃይል እንዳለው ማወቅ እንችላለን። ምክንያቱም በዛሬው ጨዋታ ላይ የፍጻሜ ጨዋታ በዩቲዩብ በፌስቡክ በዋልታ ቴሌቪዥን በዩቲዩብ ገጻችን ብቻ ከ25000 ሰዎች በላይ በቀጥታ ስርጭት ይህንን ውድድር ሲከታተሉት ነበር። በፌስቡክ ገጻችንም ቢሆን እንደዛው። ይህ የሚያሳየው ምንድነው እግር ኳስ ምን ያክል ኃይል እንዳለው ማሳያ ነው። እኔ እንደውም በዚህ አጋጣሚ ሌላ የተመለከትኩት ነገር ምን ያህል በታዳጊዎቻቸው እምነት እንዳላቸው ያሳያል። እነዚህ የሶማሊያ ብሔራዊ ቡድን ደጋፊዎች ለታዳጊ ቡድናቸው ይሄን ያህል ድጋፍ ካደረጉ የዋናው ቡድናቸው በትልልቅ መድረኮች ላይ ቢሳተፍ ምን ያህል ድጋፍ ያደርጋሉ? ይሄ እንደውም ለኢትዮጵያ እግር ኳስ ቤተሰብ እንደ ትምህርት ነው ብዬ አስባለሁ። ምክንያቱም የኢትዮጵያ ብሔራዊ ቡድን የታዳጊ ብሔራዊ ቡድኖች በተለያየ አጋጣሚ አዲስ አበባ ውስጥ እየተጫወተ በሀገሩ እየተጫወተ ይሄን ያህል ደጋፊ እንኳን ገብቶ ስቴዲየም ውስጥ አይከታተልም። እነዚህ እንግዲህ ጎረቤት ሀገር ናቸውና በዚህ መጠን በዚህ ደረጃ ሊያውም ለታዳጊ ቡድናቸው ያሳዩት ክብር ያሳዩት አድናቆት በጣም ደስ ይላል። ብሔራዊ ቡድኑ እንግዲህ በዋንጫውን ይዞ በደጋፊዎቹ ፊት በማለፍ ደስታውን እየገለጸ ነው የሚገኘው። ይህ እንግዲህ የሶማሊያ የእግር ኳስ አዲስ ታሪክ ነው። አዎ በተለይ